ኢምፖርት እና ኤክስፖርት ላይ የተለመዱ ምህጻረ ቃሎች ወይም ደግሞ ኢኮተርምስ። አንደኛ ኤፍኦቢ የምታስጭኑት ዕቃ በመርከብ ከሆነ የተለመደ ምህጻረ ቃል ሲሆን ኤፍኦቢ ማለት ፍሪ ኦን ቦርድ ማለት ነው። ፍሪ ኦን ቦርድ ማለት ሻጩ ዕቃውን ወደብ ድረስ አድርሶ የሚያስፈልጉ የጉምሩክ ፕሮሰሶችን ጨርሶ ዕቃው መርከብ ላይ እስኪጫን ድረስ ሙሉ ኃላፊነት የሚወስድ ሲሆን ገዢው ደግሞ የመርከብ ማስጫኛ እንዲሁም ቀሪውን ፕሮሰስ ራሱ ይጨርሳል ማለት ነው። ለምሳሌ ኤፍኦቢ ሻንጋይ ከተባለ ሻንጋይ ወደብ ዕቃው እስኪጫን ድረስ ሻጩ ኃላፊነቱን ይወስዳል ማለት ነው። ከዚህ ውጭ ያለውን አገር ቤት እስኪገባና ዕቃውን እስክትረከቡ ድረስ የመርከብን ጨምሮ ሙሉ ፕሮሰሱንም ኃላፊነቱን ትወስዳላችሁ ማለት ነው። ሁለተኛ ኢኤክስ ወርክስ ወይም ኢኤክስ ደብሊው። ይህ ማለት ዕቃውን የሚሸጥላችሁ ወይም ደግሞ ሰፕላየሩ ካለበት ቦታ ምንም አይነት የትራንስፖርትም ሆነ የዴሊቨሪ የማይሰጣችሁ ሲሆን ከመጀመሪያ እስከ መጨረሻ ድረስ የዕቃው ጉዞ በገዢ ኃላፊነት ውስጥ ነው ማለት ነው። ለምሳሌ የሻጩ አድራሻ ሻንጋይ ከሆነ ኢኤክስ ደብሊው ሻንጋይ ተብሎ ሲጻፍ ዕቃውን የምትጭኑት ከፋብሪካ ወይም ደግሞ ከነጋዴ ገዝታችሁ እስከ ወደቡ ድረስ አስጭናችሁ ኢትዮጵያ እስኪገባ ድረስ ሙሉ ፕሮሰሱን እናንተ ናችሁ የምትወስዱት ማለት ነው። ሶስተኛ ሲኤፍአር ወይም ደግሞ ሲአይኤፍ። እነዚህ ተመሳሳይነት ያላቸው ተርሞች ሲሆኑ ሲኤፍአር ማለት ኮስት ኤንድ ፍሬት ማለት ነው። ሲአይኤፍ ማለት ደግሞ ኮስት ኢንሹራንስ ኤንድ ፍሬት ማለት ነው። በሁለቱም ተርሞች ሻጩ ወይም ደግሞ ሰፕላየሩ ከሀገሩ አስጭኖ እስከ ገዢው አገር ወደብ የሚያደርስ ሲሆን ሲአይኤፍ ከሆነ ደግሞ ሻጭ ለሚልከው ዕቃ ኢንሹራንስና ዋስትና የሚሰጥ ከሆነ ሲአይኤፍ ተብሎ ይጻፍበታል። ለምሳሌ ሲኤፍአር ወይም ደግሞ ሲአይኤፍ ጅቡቲ ከተባለ ሻጩ ጅቡቲ እስኪደርስ ድረስ ወጪውንና ኃላፊነቱን ይወስዳል ማለት። ስለዚህ ዕቃ ከውጭ ሀገር በምታስጭኑ ጊዜ እንዲሁም በምትገዙ ጊዜ እነዚህን ተርሞች መመልከት ያስፈልጋል። በቀጣይ ከኢምፖርትና ኤክስፖርት ጋር የተገናኙ ተያያዥነት ያላቸው ወሳኝ መረጃዎች እንዲደርሳችሁ የሻርፕ ሎጂስቲክስ ኤንድ ትሬዲንግ ቤተሰብ